ሰላም የተከበራችሁና የተወዳችሁ ዲዮርሚያ ሚዲያ ኔትወርክ አድማጭ ተመልካቾች ለሰዓት አማርኛ ዜና ሰዓት ላይ እንገኛለን። መረጃዎችን ወደ እናንተ ማድረስን ስለዲዩ ዜናኛ አብራችሁን ቆዩ። በኦሮሚያ ክልል ምዕራብ ሸዋ ዞን ግንደበረት ወረዳ የመንግስት የጸጥታ ኃይሎች ባልና ሚስት ሁለት መምህራንን መረሸናቸው ተሰማ። መምህራኑ የተገደሉት ዘመዶቻችሁ የኦሮሞ ነጻነት ሰራዊት አባል ናቸው በሚል መሆኑ ተነግሯል። ዝርዝር አለን። በኦሮሚያ ክልል በመንግስት የጸጥታ ኃይሎች የሚደረጉ ግድያዎች ሁሉንም አሰቃቂነት ቅርጽ ይዘዋል። ልጆች ከእናትና አባት ጉያ ተነጥቀው በጠራራ ፀሐይ ተረሽነዋል። የጸጥታ ኃይሎች ከእስር ቤት አውጥተው በጅምላ ሰዎች ረሽነው በየጉራንጉሩ ገለው አስክሬናቸውን የአውሬና የአሞራ ራት አድርገዋል። ሰሞኑን የመንግስት ጸጥታ ኃይሎች በወረጃ አርሶ ንጹሐንን በጅምላ ገደሉ በኋላ የ18 ሰዎች አስክሬን ገደል ውስጥ ተጥሎ የአውሬ ራት ሆኖ ይገኛል። ንቅበር ያሉ ቤተሰቦች ወዮላችሁ ተብለው የወንድሞቻቸውን የአባትና አጎቶቻቸውን እርም በልተው በጫካ አስክሬናቸውን ትተው እንዲቀመጡ ተገደዋል። ዛሬ ደግሞ ሌላ አሰቃቂ ታሪክ ሰማን። ምዕራብ ሸዋ ዞን ግንደበረት ወረዳ ካቺሳ ከተማ መምህር ጌታቸው ኪሲና የ7 ወር ነፍሰ ጡር የሆነችው ባለቤቱ መምህር ገነት ብሪ ከሰርግ በኋላ የነበረ የወዳጆቻቸው ፕሮግራም ላይ ለመታደም በሄዱበት በመንግስት የጸጥታ ኃይሎች በአሰቃቂ ሁኔታ መገደላቸው ተነገረን። የአሰቃቂ ግድያ ሐሙስ ምሽት 2 ሰዓት ላይ ነው የተፈጸመው ይላሉ የዓይን እማኞች። ሟች መምህራን አንድ የቅርብ ዘመዳቸው ትዳር መስርቶ በአካባቢው ባህል ሸነን የተባለውን ወግ ለማድረግ ተጋብዘው ነበር ወደዚህ ቤት ያመሩት። እነሱ በሌሉበት ወደ ቤታቸው ያመሩ የጸጥታ ኃይሎች በቤት ውስጥ ያገኙት 2 የሟቾች ሕፃናትንና የመምህርት ገነት ብሪ ታናሽ እህትን ነበር። መምህር ጌታቸው ኪሲና ባለቤቱ የት እንዳሉ ከጠየቁ በኋላ ወደ ፕሮግራሙ ቤት ያመሩት የመንግስት ኃይሎች አረመኔያዊ ተግባር መፈጸማቸውን የዓይን እማኞች ነገሩን። ግድያው ከመፈጸሙ በፊት የጸጥታ ኃይሎቹ ሟቾችን ከሰርግ ቤት ሰው ልከው እንዲወጡ ያስጠሯቸዋል። ጥሪውን ተከትሎ ሰዓቱን መሽቷል፣ አገር ሰላም ብለው ባልና ሚስት ተያይዘው ከፕሮግራሙ ይወጣሉ። በሩ ላይ ቆመው የጠበቋቸው የነበሩ የጸጥታ ኃይሎች በመምህር ጌታቸው ላይ በመተኮስ ይጥሉታል። መምህር ጌታቸው ከተመታበት ተነስቶ ባለቤቱ ፊት ይቆማል። ከዚያም የጸጥታ ኃይሎቹ ደጋግመው ተኮሱበት ይላሉ የዓይን እማኞቹ። ያለምንም ርኅራኄ በመምህር ጌታቸውና የ7 ወር ነፍሰ ጡሯ መምህርት ገነት ብሪ ላይ ደጋግመው የተኮሱት ጥይት ጽንሱን ጨምሮ 3ቱም ላይ አረፈ። መምህር ጌታቸው ወዲያውኑ ሕይወቱ ሲያልፍ መምህርት ገነት ከ1 ሰዓት ቆይታ በኋላ ከነጽንሱ መሞቷ ተረጋግጧል። መምህር ጌታቸው ኪሲ የ2ኛ ደረጃ ካቺሳ ልዩ ማቆያ ትምህርት ቤት መምህር ሲሆን መምህርት ገነት ብሪ ደግሞ የገበያ ከሚሳ 1ኛ ደረጃ ትምህርት ቤት መምህርት ነበረች። እነዚህ መምህራን ቤተሰቦች የኦሮሞ ነጻነት ሰራዊት አባል በመሆናቸው ሟቾች የተለያዩ ማስፈራሪያዎች ሲደርሱባቸው እንደነበር የሚናገሩት ምንጮች ግድያው የመንግስት ቂም በቀል መሆኑን ነግረውናል። ዘመዶቻችሁ ጫካ ውስጥ ሆነው እየገደሉን እናንተ በሰላም ማትኖሩም በሚል ማስፈራሪያ እንደሚደርሰው መምህር ጌታቸው ሲነግራቸው እንደነበር ጓደኞቹ ለኦኤምኤን ገልጸዋል። ሟቾቹ የ2 ሕፃናት ልጆች ቤተሰብ የነበሩ ሲሆን ሕፃናቱ ያላሳዳጊ ቀርተዋል። በተያያዘ ዜና በኦሮሚያ ክልል የተለያዩ አካባቢዎች ንጹሃን ዜጎች በመንግስት ታጣቂ ኃይሎች እየተረሸኑ መሆናቸው ተነገረ። በዚህ ሳምንት ብቻ እያሌ ንጹሃን ዜጎች እየተረሸኑ መሆናቸውን መረጃዎች ያሳያሉ። በመንግስት ኃይሎች እንዲሁ አይነት ወንጀል የት ተፈጸመ የሚለውን ጫልቱ ተፎ እንደሚከተለው ተመልክተዋለች። በምዕራብ ሸዋ ዞን አቡና ግንደበረት ወረዳ በድሮን ድብደባ አያሌ ንጹሃን ሲቀጠፉ ባዳ በርጋ ወረዳ የመንግስት ኃይሎች ቤት ለቤት ባደረጉት ጭፍጨፋ ከ46 በላይ ንጹሃን ተረሽነዋል። ሰሜን ሸዋ ዞን በወረጃ አርሶ ወረዳ ደግሞ የመንግስት የጸጥታ ኃይሎች የሰርግ እንድምተኞችን በመያዝ 18 ረሽነው ሀገርን ጉዳስ ብለዋል። አሁን ላይ በኦሮሚያ ሁሉም አካባቢ በማለት በሚቻል መልኩ የመንግስት ኃይሎች ንጹሃንን መረሽንና መጨፍጨፉን የሰርክ ተግባር አድርገዋል። መንግስት የኦሮሞ ነጻነት ሰራዊትን ለአንዴና ለመጨረሻ ጊዜ ለማጥፋት ጸረ ሽምቅ ኦፕሬሽን አካሂዳለሁ በሚል በመላው ኦሮሚያ ላይ ጦርነት ካወጀ ሰንበትበት ብሏል። ይህንን ተከትሎ ነው መንግስት ወደ ተለያዩ የክልሉ ክፍሎች ያሰማራቸው ወታደሮች በንጹሃን ላይ የጅምላ ጭፍጨፋን ጨምሮ የተለያዩ ወንጀሎችን እየፈጸሙ ያሉት። ወታደሮቹ የኦሮሞ ነጻነት ሰራዊትን መቅጠም ስላቃታቸው ንዴትና እልሃቸውን በእኛ ላይ እየተወጡ ይገኛሉ የሚሉት ነዋሪዎች ንጹሃንን በአሰቃቂ ሁኔታ መግደል፣ ሀብትና ንብረታቸውን መዝረፍና ማውደሙን የዕለት ተዕለት ተግባራቸው አድርገውታል ነው ያሉት። አሁንማ በመንግስት ወታደሮች በንጹሃን ላይ እየደረሰና እየተፈጸመ ያለው ወንጀልና እንግልት ለጆሮም የሚከብድ ሆኗል ነው ያሉት አስተያየት ሰጪዎቹ።
ሁለት ወጣቶች በመንግስት ኃይሎች በቢላ መታረዳቸውን ከምዕራብ ጉጂ ዞን ቀርጫ ወረዳ ላዮ ቁንዲ ቀበሌ የደረሰ መረጃ ያመለክታል። ኪዳኔ ኤጀርሳና ንጉሴ መንገሻ የሚባሉት እነዚህ ወጣቶች ያለ አንዳች ምክንያት በመንግስት ወታደሮች ከመንደራቸው ከተያዙ በኋላ ወደ ጉራቻ ቀበሌ ተወስደው አሰቃቂ በሆነ መንገድ በቢላ መታረዳቸውን ከአካባቢው የደረሰ መረጃ ያመለክታል። ወጣቶቹ ምንም አይነት የፖለቲካ ተሳትፎ የላቸውም የሚሉት የአካባቢው ነዋሪዎች ቤተሰብ አስክሬናቸውን እንኳን ወስዶ ለመቅበር መከልከሉን አስታውቀዋል። በምዕራብ ሸዋ ዞን አምቦ ወረዳ አሮ ጢሮ ቀበሌ ደግሞ በአካባቢው የተከበረ የሀገር ሽማግሌ የሆኑት የ67 ዓመት አዛውንት አቶ ነጋሳ ቶሎሳ በመንግስት ኃይሎች መገደላቸው ተሰምቷል። ከዚህም በተጨማሪም ወታደሮቹ ሁለት ህፃናት ላይ ጉዳት አድርሰዋል። ህፃን መርጌ ሸቤ የ13 ዓመት ታዳጊ ስትሆን በጥቃቱ ህይወቷ ያለፈ ሲሆን የ12 ዓመቱ ህፃን ሌንጂሳ ጀቤሳ በህይወትና ሞት መካከል ነው ያለው ተብሏል። የ11ኛ ክፍል ተማሪ ሰለሞን አዱኛ ከሁለት ጓደኞቹ ጋር በሆሮ ጉድሩ ወለጋ ዞን በጅማ ገነት ወረዳ አራቶ ከተማ የሚገኘው እስር ቤት በመንግስት ኃይሎች እንዲወጡ ከተደረገ በኋላ መገደላቸውንም ሰምተናል። ተማሪ ሴፎ መላኩ ደግሞ የምዕራብ ወለጋ ዞን ቤጊ ወረዳ ኮበር ከተማ ነዋሪ ሲሆን እሱም የዚሁ ገፈት ቀማሽ ሆኗል። በሌላ በኩል የመንግስት ወታደሮች በቄለም ወለጋ ዞን አንፊሎ ወረዳ ልዩ ስሙ ያሬድ ተብሎ በሚጠራው ቦታ ላይ ሮባ የተባለን የ12 ዓመት ህፃን መግደላቸውን ከስፍራው የደረሰ መረጃ ያመለክታል። መንግስት የኦሮሞ ነጻነት ሰራዊትን ለማጥፋት በሚል ሰበብ በመላው ኦሮሚያ ያወጀውን ጦርነት ተከትሎ በርካታ ንጹሃን ላይ በመንግስት ኃይሎች ከባድ ወንጀል እየተፈጸመ እንደሚገኝ በየጊዜው ከተለያዩ ቦታዎች ከሚደርሱ መረጃዎች ለመረዳት ይቻላል። በሆሮ ጉድሩ ወለጋ ዞን አሙር ወረዳ በአሸባሪው ፋኖና ሌሎች አሸባሪ አማራ ኃይሎች የተፈናቀሉ ነዋሪዎች በችግር ውስጥ እንገኛለን አሉ። ላለፉት 4 ወራት ሀብት ንብረቱ ተዘርፎ ከቀየውና ንብረቱ ተፈናቅሎ የሚገኘው ህዝብ ምንም አይነት እርዳታ እንዳላገኘ ገልጸዋል። በአሙር ወረዳ ቴክኒክና ሙያ ኮሌጅ የሚገኙና ቁጥራቸው ከ4000 በላይ የሚሆኑ ተፈናቃዮች ባለፉት 4 ወራት መንግስት ከሌሎች ተፈናቃዮች የቀሩ 50 ብርድ ልብስ ብቻ በእርዳታ መልክ እንደሰጣቸው ተናግረዋል። ተፈናቃዮቹ ብርድና ፀሐይ፣ ረሃብ እየተፈራረቀብን ነው ያሉ ሲሆን ህፃናት በረሃብና የተመጣጠነ ምግብ እጥረት በለበሽታዎች መጋለጣቸውን ተናግረዋል። መንግስት በበኩሉ በአካባቢው ባለው የጸጥታ ችግር ምክንያት እርዳታ ማድረስ አልቻልኩም ብሏል። የኦሮሞ ነጻነት ሰራዊት በመንግስት ኃይሎች ላይ ጠንካራ እርምጃዎችን በመውሰድ ላይ እንደሚገኝ አስታወቀ። በዚህ እንዳለ የኦሮሞ ነጻነት ሰራዊት አዲስ ምልምል ታጋዮችን ማስመረቁን አስታውቋል። ጫልቱ ተፎ ተጨማሪ አላት። መንግስት በአንድ ወር ጸረ ሽምቅ ዘመቻ አጠፋዋለሁ ያለው የኦሮሞ ነጻነት ሰራዊት አሁንም በቦታው ላይ አለ። በቦታው ላይ መሆን ብቻ ሳይሆን ከመከላከል ወደ ጸረ ማጥቃት ቀጥሎም አሁን ላይ በሙሉ ኃይል በማጥቃት ላይ እገኛለሁ ብሏል የኦሮሞ ነጻነት ሰራዊት። በዚህም በመንግስት ኃይሎች ላይ ከባድ ኪሳራን እያደረሰ እንደሆነ አመላክቷል። ሰሞኑን የሰራዊቱ ምዕራብ ሸገር ክፍለ ጦር በምዕራብ ሸዋ ዞን በአምቦና ሚዳ ቀኝ ወረዳዎች ድል መቀናጀቱን ገልጿል። በአምቦ ከተማ አቅራቢያ ወዴሳ በሚባል ቦታ ላይ ለቀናት የዘለቀ ውጊያ መደረጉን የሚገልጸው ሰራዊቱ በቦታው በተሰማሩ የመንግስት ኃይሎች ላይ ጉዳት ማድረሱን አስታውቋል። በአምቦ ወረዳ ጎሞሳ ሳጦ፣ ገላን ወዴሳና ሀሩ ጢሮ በተደረጉ ውጊያዎች በርካታ የመንግስት ኃይሎች መገደላቸውንና መቁሰላቸውን ሰራዊቱ ገልጿል። 73 እንደተገደሉና ከ31 በላይ መቁሰላቸው ነው የተነገረው። በተመሳሳይ በሚዳ ቀኝ ወረዳ ጎቤ ኩራ ቀበሌም በመንግስት ኃይሎች ላይ ጠንካራ እርምጃ መውሰዱን የምዕራብ ሸገር ክፍለ ጦር አስታውቋል። በግንደበረት ወረዳ መንግስት ከባድ ሞት እያስተናገደ እንደሆነ ነዋሪዎች ተናግረዋል። በሌላ ዜና የደቡብ ምዕራብ ሸገር ክፍለ ጦር በደቡብ ምዕራብ ሸዋ ዞን በአመያ ወረዳ ከመንግስት ኃይሎች ጋር ከባድ ውጊያ ማድረጉን ገልጿል። አሮጂ በተባለ ስፍራ በተደረገ ውጊያ 52 የመንግስት ወታደሮች መገደላቸውንና ከ40 በላይ መቁሰላቸውን የኦሮሞ ነጻነት ሰራዊት አስታውቋል። የምዕራብ እዝ የኦሮሞ ነጻነት ሰራዊት ወታደሮች በበኩላቸው የቄለም ወለጋ ዞን ዋና ከተማ ደምቢዶሎን ያለ ከልካይ ገብተው በዋና ዋና መንገዶች ላይ መታየታቸውን ነዋሪዎች ለኦኤምኤን ተናግረዋል። በሌላ በኩል የኦሮሞ ነጻነት ሰራዊት ታጋዮች በፊንፊኔ ዙሪያ ኦሮሚያ ልዩ ዞን ወደምትገ
ወደምትገኘው የደርባ ከተማ በመግባት የመንግስት ኃይሎችን ትጥቅ አስፈትተው 13 ክላሽንኮቭ እንደወሰዱ ተሰምቷል። ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት ደቡብ እዝ በጉጂ ዞን አዲስ ምልምል ተዋጊዎችን እንዳስመረቀ ሰራዊቱ አስታውቋል። ሰራዊቱ እንዳለው ምልምል ታጋዮቹ ተጨማሪ አቅም ይፈጥራሉ። አሁን የኦሮሞ ነጻነት ሰራዊት አዲስ ምልምል ተዋጊዎችን አሰልጥኖ ያስመረቀበት ቦታ መንግስት ከሳምንታት በፊት በምዕራብ ትግራይ የትግራይ ተወላጆች ላይ የደረሰውን የጅምላ ግድያ የሚያሳይ ማስረጃዎች የማጥፋት እርምጃ እየተወሰደ እንደሆነ ተሰማ። ይህ እርምጃ በቀድሞ የዓለም አቀፍ የወንጀሎች ፍርድ ቤት አቃቢ ሕግ የሚመራው የተባበሩት መንግስታት ድርጅት ገለልተኛ የምርመራ ቡድን በአካባቢው ተሰማርቶ ምርመራ ያደርጋል መባሉን ተከትሎ እንደሆነ የቢቢሲ ዘገባ አመልክቷል። ዝርዝራለን። በምዕራብ ትግራይ የሚገኙት የአማራ ክልል የጸጥታ ኃይሎች የጅምላ መቃብሮችን እየቆፈሩ በመቶዎች የሚቆጠሩ አስክሬኖችን በማውጣት በማቃጠል ላይ የተረፈውን በማጓጓዝ ላይ መሆናቸውን የዓይን እማኞች ተናገሩ። ምንም እንኳን በጦርነት ውስጥ የተሳተፉት ሁሉም አካላት የጅምላ ግድያ ፈጽመዋል የሚል ክስ ቢቀርባቸውም የመብት ተሟጋቾች አምነስቲ ኢንተርናሽናልና ሂውማን ራይትስ ዋችን ጨምሮ በቅርቡ ባወጡት ዘገባ በምዕራብ ትግራይ በትግራይ ተወላጆች ላይ ከተፈጸመው የዘር ማጽዳት ዘመቻ ጀርባ የአማራ ባለስልጣናትና የጸጥታ ኃይሎች አሉበት ሲሉ ከሰዋል። በሁመራ የሚኖሩ የወልቃይት ብሔረሰብ ተወላጅ የሆኑ የዓይን እማኞች በሁመራ ከተማ ሐምሌ ሐሙሺት ትምህርት ቤት ጀርባ ባለው መሬት ላይ 200 የሚሆኑ የትግራይ ተወላጅ አስክሬኖች በሁለት የጅምላ መቃብር ተቀብሯል ይላሉ። እነዚህም በጦርነቱ መጀመሪያ ወራት የተጨፈጨፉ ንጹሃን ዜጎች ናቸው ማለት ምስክርነታቸውን ለቢቢሲ ሰጥተዋል። አክለውም የአማራ ታጣቂዎችና ፋኖዎች አስክሬኖቹን በማውጣትና እንጨት ሰብስበው ማቃጠል አስክሬኖቹን ወደ አመድነት ለውጠዋቸዋል ብለዋል። ሌሎችም የዓይን እማኞች ተመሳሳይ ምስክርነት ሰጥተዋል። አዴባይ ሌላው በምዕራብ ትግራይ የሚገኝ ከተማ ሲሆን የዓይን እማኞች የሰው አስክሬን በማንቀሳቀስ ማስረጃዎች መወገዳቸውን ገልጸዋል። እንዲሁም የአማራ ታጣቂዎች በቅዱስ አቡነ አረጋዊ ቤተክርስቲያን 4 የጅምላ መቃብሮችን ቆፍረዋል። በነሐሴ ወር የተደረገውን የዘር ማጥፋት ዘመቻ ተከትሎ የተገደሉትን የ150 ሰላማዊ ሰዎች አስክሬኖችም በከባድ መኪና ጭነው ወደማናውቀው ቦታ ወስደዋል ብለዋል ምስክሮች። ማስረጃዎቹን የማጥፋት ዘመቻ ባሳለፍነው ወር የተጀመረ ሲሆን ድርጊቱ በአማራ ክልል በሚገኘው የጎንደር ዩኒቨርሲቲ ባለሙያዎች እንደተመራ ምስክሮች ተናግረዋል። ይሁን እንጂ የፌዴሬሽን ምክር ቤት አፈ ጉባኤ የሆኑት አገኘሁ ተሻገር በዚህ ክስ አይስማሙም። ምንም እንኳን የጅምላ መቃብሮች ቁፋሮ የተካሄደ መሆኑን ቢያምኑም እየተነሱ ያሉት አስክሬኖች ባለፉት 40 ዓመታት የተገደሉት የአማራ ተወላጆች ናቸው ብለዋል። የኢትዮጵያ የዋጋ ንረት ከፍተኛ ደረጃ ላይ መድረሱ ተገለጸ። የኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ ባወጣው የቅርብ ጊዜ መረጃ መሰረት የኢትዮጵያ ዋጋ ንረት ከመጋቢት ወር ከነበረበት 34 በመቶ በሚያዝያ ወር ወደ 36.6 በመቶ ከፍ ብሏል። ይህ የዋጋ ንረት በምስራቅ የአፍሪካ ሀገራት ባለፉት 10 ዓመታት ከታየው ዋጋ ንረት ጋር ሲነጻጸር ከፍተኛውም ነው ተብሏል። ይሁን እንጂ የምግብ ነክ ነገሮች የዋጋ ግሽበት ካለፈው ወር ጋር ሲነጻጸር በ0.5 በመቶ ቅናሽ አሳይቶ በሚያዝያ ወር 42.9 በመቶ ደርሷል። ምግብ ነክ ያልሆኑ ነገሮች ግን ዋጋቸው በመጋቢት ወር ከነበረው 23 በመቶ ጨምሮ ጭማሪ አሳይቶ በሚያዝያ ወር ወደ 28.1 በመቶ ከፍ ብሏል። በኢትዮጵያ ያለው የዋጋ ንረት ከጊዜ ወደ ጊዜ እየጨመረ መምጣቱን አሳሳቢ እንደሆነ ብዙዎች ሲናገሩ ይደመጣሉ። የፌዴራል መንግስት ባለስልጣናትም የዋጋ ንረቱን በአስተዳደር እርምጃዎች ለመቆጣጠር ጥረት ቢያደርጉም እስካሁን ድረስ አመርቂ ውጤት አላመጡም። የተከበራችሁና የተወዳችሁ ውድ አድማጭ ተመልካቾቻችን ዕለታዊ ዜናችንን በዚህ የጨረስን። ከቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ጋር መልካሙን ሁሉ ተመኘን። ሰላም።